ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የዩቲዩብ ተከታታዮቼ እንደምን ከርማችኋል? ዛሬ እስኪ ዓለምን ስለሚዘውረው ጥቁር እጅ እንመለከታለን። ምልከታችንን በጥያቄ እንጀምር። ሰላማዊው የዓለም እንቅስቃሴ ተራ አጋጣሚ ይመስልሃልንም ወይስ ከጀርባው የሚቆጣጠር አንድ ሚስጥራዊ ኃይል አለ? ዛሬ ስለ ኢሉሚናንቲ እና ስለ አዲሱ የዓለም ስርዓት ወይም ኒው ወርልድ ኦርደር ስለሚሉት ፈረንጆቹ እናያለን። ሚስጥራዊው ጅማሬ ለመሆኑ ኢሉሚናንቲ ወይም በአሁኑ ጊዜ የ666 ፍሪሜሲዮን የተለያዩ አይነት አጠራር እየተጠቀምን የምንጠራቸው የሴክሬት ቡድኖች እንዴት ተመሰረቱ? በ1776 በጀርመን በረሃዎች ውስጥ አንድ ቡድን ተመሰረተ። ስሙ ኢሉሚናንቲ ወይም ብርሃናውያን ይባል ነበር። መጀመሪያ ላይ የሳይንስና እውቀትን እናስፋፋ ብለው ቢነሱም መንግስት ግን አደገኛ ናቸው በሚል አግዷቸው ነበር። ነገር ግን ታሪኩ የሚያበቃው እዚህ ጋር አይደለም። ብዙዎች እንደሚሉት ማህበሩ አልጠፋም። ይልቁንም ወደ ውስጥ ሰርጎ በመግባት ዓለምን በድብቅ መግዛት ጀመረ። የአዲሱ የዓለም ስርዓት ሴራ። ኢሉሚናንቲዎች ዓለምን በአንድ መንግስት፣ በአንድ ባንክ እና በአንድ ሃይማኖት ስር ለመጠቅለል ይሰራሉ ተብሎ ይታመናል። ለዚህም እንደ መሳሪያ የሚጠቀሙባቸው ነገሮችን በቀጣይ እንመልከት። የገንዘብ ጦርነት፣ የታዋቂ ሰዎች ሚና። የገንዘብ ጦርነት የአሜሪካ $1 ላይ ያለው ያልተጨረሰ ፒራሚድ እና ሁሉን አይዋን አይን የኢሉሚናንቲ ምልክት ናቸው ተብሎ ይታወቃል። ይህም የሚያሳየው የዓለም የኢሉሚናንቲ የኢኮኖሚው ላይ ያለውን በእነሱ ቁጥጥር ስር መሆኑን ነው። የኢሉሚናንቲ ታዋቂ ሰዎች ሚና። በሆሊውድ ፊልም ውስጥ እና በሙዚቃ ኢንዱስትሪው ውስጥ ያሉ ዝነኞች የኢሉሚናንቲ ምልክት በቪዲዮ በማሳየት ሰዎች የንዑስ አእምሮ እንደሚቆጣጠሩት ይናገራሉ። ለምን እንጠረጥራቸው አለን? በዓለም ላይ የሚከሰት ትላልቅ ጦርነቶች፣ የኢኮኖሚ ቀውሶች እና ድንገተኛ ወረርሽኞች በአጋጣሚ የሚፈጠሩ አይደሉም ይላሉ የሴራ ተንታኞች። ይልቁንም የሰው ልጅ ቁጥር ለመቀነስ ወይም ዲፖፕሌሽን የሚባለውን ለመተግበር እንዲመቻቸው በኢሉሚናንቲዎች የታቀዱ የቼዝ ጨዋታዎች ናቸው ብለው ያስባሉ። እኛ የምናየው ዓለምን እውነታው ገጽታ ነው ወይስ በጥቂት ሰዎች የሚመራ ቲያትር? ኢሉሚናንቲዎች በእውነት አሉ ወይስ የሰው ልጅ ፍርሃት የፈጠረው ተረት? መልሱን ያለው ከፒራሚዱ ጫፍ ላይ በሚያየን በዛች ሚስጥራዊ አይን ውስጥ ሳይሆን አይቀርም። ሰላም ቆዩ።